ምንድነው እዚህ? እሺ ሰላም። አሁን ከልጅ ዳዊት ጋር እንግዲህ የሆነች ስራ ልንሰራ ነው ማለት ነው። ይህችን ስራ የሚያውቃት ማን ነው? አሁን እዚህ ጋር ክሰላችንን አቅርበናል። የሆነች ስራ ልንሰራ ነው እንግዲህ። እሺ ምንድነው? በቆሎ ናት አለ። አሁን በቆሎ ልንጠብስ ነው ከልጅ ዳዊት ጋር አብራችሁ ነው። ይኸው በቆሎችን መጣለች። አሁን እችን እንጠብሳለን ማለት ነው። ከባባ ዳዊት ጋራ ነው። ወንበር። አሁንስ ምን ይቀራል? ክብሪት። አዎ ክብሪት ይቀራል እያለ ነው ልጅ ዳዊት። ባባዬ እሺ፣ ክሰል ከምንድን ነው የሚመረተው? ከእንጨት። ኦ ጎበዝ። የኢትዮጵያ ዋና ከተማ ማን ትባላለች? አዲስ አበባ። እሺ ቴንኪዩ ቬሪ ማች ብለናል ማለት ነው። እሳት ማረጋገጥ ትችላለህ? እስኪ ያሳየኝ። በቃ ቆይ። እሺ አሁን እንደምትመለከቱት እሳታችንን አያይዘናል። አሁን እየጨሰ ስለሆነ ጭሱ እስከሚያልቅ ድረስ ወደ ውጭ ወያል ማለት ነው። አሁን እሳታችን እስከሚደርስ ድረስ እንላጥ። ከዚህ በመቀጠል ምን እናደርጋለን? ክሰሉን አምጣው። እሺ ላምጣው። ጀምረናል። ይዘን መጠናል። እሺ አንዴውም በዛውም የክረምት ወራት ስለሆነ እሳቱ እሺ አንዱን አንተ ትልጣለህ። በቆሎ ያ እሺ ዳዊት ያረግባል ማለት ነው። እንካ በቃ በቃ ፎቶ ደረሰ ማለት ነው።
አይ ይጠብሳል። ንካት ንካት ንካት። በቃ ይኸው ደርሷል። ቤተሰብ እንግዲህ ወደ መብል ነው የምንገባው ማለት ነው። በቃ ሲበርድ እንበላለን። አሁን ቤርባች